እንደዚህ ይላል ከቁጥር 1 ጀምሮ ዖፅ በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶችና 3 ሴቶች ልጆች ተወልደውለት ነበር። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች ነበር። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አደረገ። እንዲሁም ኢዮብ ሁልጊዜ ያደርግ ነበር። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? እርሱና ቤቱን በዙሪያ ያለውን ሁሉ አላጠርክለትምን? የእጁን ሥራ ባልከርለታል፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። የማገለግልበት ርዕስ በለምን ውስጥ ታየኛለህ የሚል ነው። ክብር ለእግዚአብሔር ይሁን። አሜን አሜን። የማገለግልበት ርዕስ እንደሚል ነው፣ በለምን ውስጥ ታየኛለህ። በምድር ላይ ለምን የሚል ጥያቄ የተለመደ ነው፣ የታወቀ ነው። ምናልባት የሰውን ልጆች በዓለም ላይ አንድ ሊያደርግ የሚችል ነገር ፈልጉ ከተባለ ለምን ይመስለኛል። ከዘረኝነቱም፣ ከቋንቋውም፣ ከኑሮ ስታተሱም ሰዎችን አንድ ሊያደርጋቸው የሚችለው ነገር በጣም ለሰዎች ቅርብ የሆነ ነገር ምንድነው ካላችሁ፣ ለምን ሁሉም ሰው ቤት ውስጥ አለች። ለምን በሁሉም ሰው ጓዳ ውስጥ፣ በሁሉም ሰው ልብ ውስጥ ትኖራለች። በተለይ ደግሞ እንደ ኢዮብ አይነት ሰዎች ብዙ ለምን በህይወታቸው ይኖራል ብዬ አስባለሁ። ለምን ስለ ኢዮብ እግዚአብሔር ሲመሰክር ቅን፣ ከክፋት የራቀ እግዚአብሔርንም የሚፈራ ብሎ መስክሮለታል። ቅንነት እዚህ ዓለም ላይ ኖቤል አያሸልምም። ከክፋት መራቅ እዚህ ዓለም ላይ የወርቅ ሜዳሊያ አያሰጥም። ሐቀኝነት፣ እውነተኝነት፣ እግዚአብሔርን መፍራት እዚህ ዓለም ላይ ሚሊዮን ረብጣ ዶላሮችን አያስቆጥርም። ለምን በተለያየ ምክንያት በህይወታችሁ ውስጥ ይፈጠራል። ትክክል መሆን ለምን ውስጥ ይከታችኋል። ቮልቴር የሚባል አንድ ዕውቅ ደራሲ ትክክል መሆን የሚከብደው መቼ ነው ተብሎ ሲጠየቅ መንግስት የተሳሳተ ቀን ብሎ መልሷል።
በታላላቆች ፊት ሲሳሳቱ እናንተ ትክክል ከሆናችሁ ለምን ውስጥ የሚያስገባ ሰልፍ ይነሳባችኋል? ኢዮብ እግዚአብሔርን የሚፈራ ከክፋት የራቀ ጻድቅ ነበር፣ ግን አልተወደደም፣ ግን አልተፈለገም። ለሚኖርበት ሰፈር የበረከት ሰው ነበር። እሱ ባለበት ድሃ አደጎች ይታሰቡ ነበር። መበለቶች እንጀራ ይበሉ ነበር። እርቃናቸውን የሚሄዱ ልብስ ይለብሱ ነበር። ኢዮብ ሰልፍ ተነሳበት። ለምን በጻድቁ? ለምን እግዚአብሔርን በሚፈራው? ለምን በቅኑ ሰው? ለምን? ምናልባት ለምን የምትሉ ሁለት ወይም አንድ ሰው እዚህ ጉባኤ ውስጥ ይኖር ይሆን? እግዚአብሔር ለዛ ሰው ልኮኛል። ክብር ለእግዚአብሔር ይሁን። በለምን ውስጥ ላላችሁ እግዚአብሔር መልእክት አለው። በለምን ውስጥ ታየኛለህ ይልሃል የሰራዊት ጌታ እግዚአብሔር። ለምንህ እኔን የምታይበት መነጽርህ ነው። ለምንህ ጥያቄ ቀዳዳ እኔን አሾልቀህ የምታገኝበት የብርሃን በርህ ነው ይልሃል እግዚአብሔር። ክብር ለኢየሱስ ይሁን። ለምን? የሰው ልጆች አይደሉም ይሄንን ጥያቄ ለመጀመሪያ ጊዜ የጠየቁት። በጣም ያስገርማል። ለምን ብሎ ጥያቄ የጀመረው እግዚአብሔር። መጽሐፍ ቅዱስ ቁጭ ብላችሁ ስታጠኑ ለመጀመሪያ ጊዜ ለምን የሚል ጥያቄ የተፈጠረበት ልዑሉ እግዚአብሔር በዘፍጥረት ምዕራፍ 4 ቁጥር 6 ላይ ቃየል የአቤል መስዋዕት በእግዚአብሔር ፊት ባረገ ጊዜ በወንድሙ ላይ ተቆጣ፣ ሊገለው ፈለገ፣ ፊቱ ጠቆረበት። እግዚአብሔር መጣ። ስለምን ፊትህ ጠቆረ አለው። ለምን ወንድምህ መልካም አደረገ፣ ለምን ፊትህ ጠቆረ? አንተም መልካም ማድረግ እኮ ትችላለህ። መልካም ማድረግ እጅ ላይ አለ። ለምን? እግዚአብሔርም በሰው ሕይወት ውስጥ ጥያቄ ይኖረዋል ለምን የሚል። ሳራ እግዚአብሔር መጥቶ ለአብርሃም በድንኳን ውስጥ የዛሬ ዓመት ሚስትህ ሳራ ወንድ ልጅ ትወልድልሃለች ባለው ጊዜ ሳቀች ይላል እና እግዚአብሔር ጠየቀ። ሳራ ስለምን ሳቀች አለው። ለምን? የእግዚአብሔር ለምን ከኛ ለምን ይለያል። በእርግጥ የኛ ለምን የሁኔታዎች የመሆንን ምክንያት ካለማወቅ የሚመነጭ ነው። የእግዚአብሔር ለምን ግን የሚያውቀውን ሊሆን ያለውን ለሰዎች እየተናገረ ተቀባይነት በማጣት ውስጥ የሚፈጠርበት ለምን ነው። እግዚአብሔር ሊሰራ በሕይወትህ መጥቶ ልትቀበለው ሲያቅትህ፣ ልታምነው ሲያቅትህ፣ ልብህን ልትከፍትለት ሲያቅትህ ለምን ብሎ ይጠይቃል። ኢየሱስ አንድ ጊዜ በመስቀል ላይ ሆኖ ይህን ጥያቄ ጠይቋል። ለምን ብሎ ኤሎሂም ኤሎሂም ላማ ሰበክታኒ፣ አምላኬ አምላኬ ለምን ተውከኝ? ለምን ጻድቁን፣ ለምን ታዛዡን፣ ለምን እሺ ባዩን፣ ለምን እርጥቡን እንጨት ተውከው ብሎ ጠይቋል። ኢየሱስ ከጠየቀ እኛ የማንጠይቅበት ምንም ምክንያት የለም። ኢየሱስ እንዲህ ብሏል፣ በደረቁ እንጨት ይህንን ካደረጉ፣ በእርጥቡ እንጨት ይህንን ካደረጉ በደረቁማ እንዴት ይብሳል አላቸው ይላል። የኢየሩሳሌም ሴቶች ደረታቸውን እየደቁ ለኢየሱስ ሲያለቅሱለት፣ እናንተ የኢየሩሳሌም ሴቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁ አላቸው። ለምን? እርጥቡ እንጨት እኔ ነኝ አለ። የሚታዘዘው የሚተጣጠፈው ፍሌክሲብል የሆነው እኔ ነኝ። እናንተ እኮ ደረቁ የማይታዘዘው ናችሁ። እኔ ላይ
ይሄ ከሆነ እናንተ ላይማ እንዴት ብሏል? ለምን ይኖራል? ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ግን እግዚአብሔር ለለምናችን ምክንያት አለው። ሰው እግዚአብሔርን እያመለከ ሰው እግዚአብሔርን እየተከተለ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። እሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ከቀትርም ጋኔል ይጋርድሃል። በቀኝም 1000 በግራም 10,000 ይወድቃሉ፣ በዓይኖች ብቻ ትመለከታለህ፣ ወደ አንተ አይቀርቡም የሚባል ጥቅስ ኖሮት ለምን ውስጥ ይገባል ሰው? የኢዮብ ለምን የመጀመሪያው ነገር ቁጥር 1 በመንፈሳዊው ዓለም ላይ ባሉ መንፈሳውያን ሰራዊቶች ዘንድ ስለ እግዚአብሔር ባሪያ ስለ ኢዮብ ያለ መረዳትና ዕውቀት እንዲቀየር ኢዮብ መከራ ውስጥ ገባ። ወዳጆቼ የምንታወቀው እዚህ ዓለም ላይ ብቻ አይደለም። እያንዳንዳችን በምንኖርበት ወረዳ፣ ክፍለ ከተማና ቀበሌ በተለይ በዚህ ዘመን ማንነታችን በደንብ ተጠርጥሮ ይታወቃል። አሻራችን ይታወቃል። የእጃችን አሻራ፣ የዓይናችን አሻራ፣ ስማችን፣ የተወለድንበት ቀን፣ ያገባንበት ቀን፣ የወለድናቸው ልጆች ቁጥር፣ የገቢያችን ምንጭ፣ የባንክ ትራንዛክሽናችን ሁሉ ነገር ይታወቃል። ከዚህ የሚያልፍ ደግሞ ሌላ ዕውቀት አለ። የእግዚአብሔር ልጆች የሚታወቁት ኮልፌ ቀራኒዮ ክፍለ ከተማ ብቻ አይደለም። የእግዚአብሔር ልጆች የሚታወቁት አዲስ አበባ ብቻ አይደለም። አፍሪካ ውስጥ ኢትዮጵያ ብቻ አይደለም። የእግዚአብሔር ልጆች የሚታወቁበት አንድ አድራሻ አለ። ያ መንፈሳዊ ዓለም ነው፣ ከሰው መረዳት ውጪ የሆነ። ወዳጆቼ ስማችን እዛ አለ፣ ማንነታችን እዛ አለ፣ ባህሪያችን እዛ አለ፣ ታሪካችን እዛ አለ። የእግዚአብሔር ቃል ሲጀምር እንደዚህ ይላል። ኢዮብ ምዕራፍ 1 ከቁጥር 8 እስከ 11 እግዚአብሔርም ሰይጣንን አገልጋይን ኢዮብን ተመለከትከውን? በምድር ላይ እንደርሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። የት ነው የሚያወሩት? መንፈሳዊ ዓለም ላይ። መንፈሳዊ ዓለም ላይ ስለኛ እንደሚወራ ታውቃላችሁ? ስለ እናንተ እንደሚወራ ታውቃላችሁ? ዜና እንዳለ ታውቃላችሁ? አየር ላይ ንግግር እንዳለ ታውቃላችሁ? አየር ላይ ንግግር ነበር ስለ ኢዮብ። በዚያኛው መንግስት ውስጥ ንግግር ነበር ስለ ኢዮብ። ቅንነቱ ምድር ላይ ብቻ አልነበረም የሚታወቀው። የኢዮብ ቅንነት፣ የኢዮብ እግዚአብሔርን መፍራት፣ የኢዮብ ከክፋት መራቅ አድራሻው ጎረቤት ብቻ አልነበረም። ምስክር በሰማይ ነበረው። ክብር ለእግዚአብሔር ይሁን። የምትኖሩት ኑሮ ምስክር በሰማይ አለው። ሰው ባይመሰክርላችሁ፣ ሁኔታ ባይመሰክርላችሁ፣ ስለ እናንተ የሚመሰክር እግዚአብሔር የሚባል በሰማይ አለ። ስለ ኢዮብ ቅንነት ይወራ ነበር። ወዳጆቼ የሚወራው ግን ስለ ኢዮብ ቅንነት ብቻ አልነበረም። ቅንነቱ ብቻ ቢወራ መልካም ነበር። በተቃራኒው ኢዮብን የሚረዳ፣ በተቃራኒው ኢዮብን የሚተነትን ሌላ አካል አለ። ማ? ሰይጣን። ሰይጣን ሁልጊዜ ገልብጦ ነው የሚያየው። የሰይጣን መረጃ ሁልጊዜ ተዛባ ነው፣ ከሳሽ ነው፣ ሐሰተኛ ነው፣
እሱ የሐሰት አባት ነው። ይከሳል። የሚከሰው አመንዝራውን አይደለም። በጣም ይገርመኛል። ጫት ቤት የዋለውን ሰው ሰይጣን ሄዶ አይከስም። ሴተኛ አዳሪ ቤት የገባን ሰው ሰይጣን ሄዶ አይከስም። መጠጥ ቤት ያመሸውን ሰው ሰይጣን ሄዶ አይከስም። የሚከሰው ማን ነው ካላችሁ፣ በጽድቅና እግዚአብሔርን በመፍራት የሚኖሩትን ይከሳል። ደግነቱ ዳኛው እግዚአብሔር ነው። አሜን አትሉም ወይ? ዳኛው አባት ነው። ኢትዮጵያዊ አባባል አለ፣ አባቱ ዳኛ ልጁ ቀማኛ። ቢሆን ኖሮ ጉዳችን ፈላ። ደግነቱ ዳኛው እግዚአብሔር ነው። ኢዮብ የተከሰሰው በእግዚአብሔር ፊት ነው። ሰይጣንም ለእግዚአብሔር እንዲህ ሲል መለሰለት፣ ኢዮብ እግዚአብሔርን የሚፈራው እንዲሁ በከንቱ ነውን? በከንቱ ያመልካል ሆይ? በሰጥቶ መቀበል መርህ ነው ኢዮብ አንተን የሚከተልህ። ወደ ቤቱ ያስጠጋህ፣ እሱ ቤት ያደርከው ኢዮብ ጥቅመኛ ሰው ስለሆነ ነው። እንጀራውን ስለባረክለት ነው። ልጆቹን ስለባረክለት ነው። የእጆቹን ሥራ ስለባረክለት ነው። ኢዮብ እግዚአብሔርን አይፈራም። ኢዮብ እውነተኛ የጽድቅ ሰው አይደለም ብሎ በአደባባይ ሰይጣን ከሰሰው። እኔ እግዚአብሔር የሚባል አምላክ ተመራምረን የማንደርስበት ከዚህ ብሎ ማባረር አይችልም ወይ? ሂድ አንተ ሰይጣን እግዚአብሔር ይገስጽ ብሎ ማባረር አይችልም? ምን ውርርድ ውስጥ ከተተው? እግዚአብሔር አዋቂ ነው አይደለም ወይ? የዘላለም ዕውቀት አለው አይደል? ስለ ኢዮብ የተነገረው ነገር እውነት አለመሆኑን እግዚአብሔር አያውቅም እንዴ? ለምንድን ነው ኢዮብ የሚፈተነው? እንደነገርኳችሁ ነው። እግዚአብሔር የሚተማመንባቸውን ሰዎች ከጠላት ጋር ፊት ለፊት ያጋጥማል። እንዲፋቁ ይፈቅዳል። እንዲመረመሩ ይፈቅዳል። እግዚአብሔር ፈቅጄልሃለሁ አለው። ወዳጆቼ ከእግዚአብሔር ጋር ስንኖር በተከፈለ ዋጋ ውስጥ ብንኖርም ያለ መስዋዕትነት የሆነ ክርስትና ግን የለን። አንድ ጊዜ አንድ ዶሮና አንድ አሳማ አብረው ተሰማርተው ነበር ይባላል እና ዶሮዋም እየጫረች አሳማውም ያገኘውን እየበላ አንድ እንደ አይሱዙ አይነት የዕቃ መጫኛ መኪና መጣና ሃይላንድ ውሃ እንደሚጫንባቸው አይነት አይሱዙ ማለት መጣ እና ላዩ ላይ ባነር ተለጥፏል፣ ፖስተር አለው እና ምንድነው የበርገር ማስታወቂያ ነው። እና መኪናው ሲያልፍ ዶሮ አየኸው አለችው። ምንድነው? የኔና አንተ ድርሻው እዛ ጋር እና በርገሩ ላይ እንቁላል አለ፣ ደግሞ ምን አለ? የአሳማ ስጋ። አያትና እንዲህ አለ፣ አንቺ በተዋጽኦ እኔ በመስዋዕትነት ነው። እሷ የሰጠችው እንቁላል ነው፣ እሱ የሰጠው ስጋው። እግዚአብሔር መንግስት ውስጥ መስዋዕትነት አለ። እየተሰዋን ነው። ዕለት ዕለት እየሞትን ነው። ዕለት ዕለት እየተገረፍን ነው። ዕለት ዕለት እየተቸነከርን ነው። እና ተፈቀደለት። ኢዮብ ተፋቀ። እንደ ፈጣን ሎተሪ ኢዮብ ተፋቀ። እግዚአብሔርን አይፈራም። ቅንነት የለውም። ሐሰተኛ ነው፣ አመፀኛ ነው የተባለው ሰው ተፋቀ። የተሸፈነው ከብቶች ውስጥ አይደል? የተደበቀው ልጆች ውስጥ አይደል? የተደበቀው ሚስት ውስጥ አይደል? የተደበቀው ብርና ወርቅ ውስጥ አይደል? አዎ፣ የኢዮብ ብሩም ወርቁም ልጆቹም ሄዱ። ኢዮብ ሚስት ውስጥ የለም፣
አሜን ነው ወይ? ኢዮብ ልጆች ውስጥ የለም። ኢዮብ ከብቶች ውስጥ የለም። ኢዮብ ሲፋቅ ኢዮብ ውስጥ ከብት አይደለም ያለው። አሜን ነው ወይ? ኢዮብ ሲፋቅ ልጅ አይደለም እዚህ ውስጥ ያለው። ኢዮብ ሲፋቅ ብርና ወርቅ አይደለም እሱ ውስጥ ያለው። ኢዮብ ውስጥ ያለው እግዚአብሔር ያለው ነው። እግዚአብሔር ምን አለ? ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው ሲፋቅ ቅን ነው። ሲፋቅ ከክፋት የራቀ ነው። ሲፋቅ እግዚአብሔርን የሚፈራ ነው። ለጊዜው መከራችሁ ብላችሁ እግዚአብሔርን ከመፍራት አትጉደሉ። አሜን ነው ወይ? መከራው አያጠፋችሁም፣ አንጥሮ ያወጣችኋል። አንጥሮ ያወጣሻል። አንጥሮ ያወጣሃል። የምትፈተንበት ፈተና የምትሞትበት አይደለም። እግዚአብሔር እንድትፈተንበት የፈቀደው ፈተና የምትጠፋበት አይደለም። ነጥረ የምትወጣበት ነው። አንተ ውስጥ እግዚአብሔር ውስጥ አንተ የምትታይበት ነው። ክብር ለኢየሱስ ይሁን። ቁጥር 20 ላይ ኢዮብም ተነሳ፣ ልብሱን ቀደደ፣ ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ፣ እንዲህም አለ ራቁቴን ከእናቴ ማፀን ወጣው፣ ራቁቴንም እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። እስቲ አጨብጭቡ። ለመከራችሁ በጌታ ፊት አጨብጭቡ። ቀጠና 2 አካባቢ አንዲት ሴት ምስጋና ፕሮግራም አዘጋጁና አገልጋዮችን ጠቅላላ የቀጠና 2 አገልጋዮችን ጋበዙ። ምንድነው ማማ? ምስጋና ነው እኮ። በምን ጉዳይ? አይ ምስጋና ነው፣ ወደ ቤቱ ኑ አሉ። አገልጋዮቹ ሄዱ። ተሰበከ፣ ተበላ፣ ተጠጣ፣ ተጸለየ። ከዛ ሊበታተኑ ሲሉ በቃ ልመስክርላችሁ አሉ። ሴትየዋ ምንድነው? እና ወፍጮ ቤት አለኝ እና ያልበላሁትን 150 ሺህ ብር ግብር አምጪ ብሎኛል እና እግዚአብሔርን እያመሰገንኩ ነው፣ እሱ ይዋጋልኛል አሉ ሴትየዋ። አገልጋዮቹ እኚህ ሴትዮ ያማቸዋል እንዴ ብለው ትንቢትም ሳይናገሩ ሄዱ። በሚቀጥለው ቀን ተጠርተው የእርሶ ቤት አይደለም የሚቀጥለው ቤት ነው በስተት ነው ተብሎ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኢዮብ ያደረገው ይሄንን ነው ወዳጆቼ። መንፈሳዊ ዓለም ላይ የሚታወቅበት ስም ሰይጣን እንዳለው ሳይሆን እግዚአብሔር እንዳለው ሆኖ ቀረ። ክብር ለእግዚአብሔር ይሁን። ሰይጣን እንዳለ አትሆንም። ሰይጣን እንዳለሽ አትሆኝም። በመጀመሪያ ስንድን ታውቃላችሁ እግዚአብሔር ውጊያ ያደረገው አየር ላይ ነው። ኤፌሶን ምዕራፍ 1 ሄዳችሁ ብታነቡ በሰማያዊ ስፍራ ነው አይደል የጀመረው ያድራሻ ለውጥ። እግዚአብሔር ትግል የጀመረው ሰማይ ላይ ነው። አሁን የመስቀሉ ስራ አልቋል። አሁን እኔ ስመጣ ሰማይ ላይ ነው ፕሮግራም የተሰራው። ቀበሌ ወረዳ አልሄደም ጌታ። ስሜን ሲመዘግብ ሰማይ ላይ ነው ስራ የተሰራው። ሰይጣን ቤት የነበረኝ ፋይል ሁሉ አወጣው። ክብር ለእግዚአብሔር ይሁን። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ያድናል። የኢዮብ ስም በአየር ላይ የጠፋ ስም፣ በመንፈሳዊ ዓለም ላይ የጠፋ ስም መስተካከል ነበረበት። ኢዮብ ለዚህ ዋጋ መክፈል ነበረበት። ወዳጆቼ ዋጋ ካልከፈልበት አንድ ነገር ቫልዩ ምን እንደሆነ አይገባንም።
የምንረዳው የሚገባን ዋጋ ስንከፍልበት ነው። ኢዮብ አለፈበት። ሁለተኛውን ነገር ልናገር። የኢዮብ ባልንጀሮች ግማሽ የሆነ የስነ መለኮት መረዳት አላቸው። እግዚአብሔር በግማሽ እውነት አይገለጥም። እውነት ሲደመር ውሸት እኩል ይሆናል። እውነት ውሸት ያለውን እዚህ ውስጥ እውነት ሲደመር ውሸት መልሱ ውሸት ነው። እውነት ሊሆን አይችልም። አንዲት ተማሪ አስተማሪው ወረቀት በተነ እና አነበበችና መምህር ሆይ ጥያቄ አለኝ አለች። ምንድነው? የጽሑፍ ስህተት አለ? የለም። ጥያቄው አይነበብም? ይነበባል። ችግሩ ምንድነው? መጠይቁ ልክ አይደለም። ምን ይላል? እውነት ወይም ውሸት በሉ ይላል። እውነት ወይም ውሸት በሉ ይላል አለችው። ታዲያ ልክ አይደለም። ጥያቄዎቹን ሁሉ እውነትም ውሸትም ብለን ብንመልስ ራይት ነው ማግኘት ያለብን በዚህ መጠይቅ መሰረት አለችው። ምክንያቱም እውነት ወይም ውሸት በሉ ነው። እና ደነገጠ። ምን ላድርገው ታዲያ ሲላት እውነት የሆነውን እውነት ውሸት የሆነውን ውሸት በሉ ነው የሚባለው አለችው። ትንሽ ልጅ ላስተማሪው የነዚህ ሰዎች ስለ መለኮት እውነት ውሸት ነው፣ እግዚአብሔር ተበቃይ አምላክ ነው የሚል ነው። እግዚአብሔር ይበቀላል። በጽድቅ ስትኖር ይባርካል። አንድ ቀን ስትሳሳት እንደ ክፍል አለቃ አርጩሜ ይዞ ነው የሚጠብቅህ። አለንጋ አለው፣ ይበቀልሃል። ይከራከራሉ። ይገርማል። ኢዮብ 42 ቁጥር 7 ላይ እንደዚህ ይላል። እግዚአብሔርም ይህንን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ስለኔ ቅን ነገር አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል። ለማን ነው ሲከራከሩ የነበሩት እነዚህ ሰዎች? ለማን ነው? በቃ እግዚአብሔር እኮ ነው መጥቶ የሚላቸው። ልክ አይደለም ስለኔ የተናገራችሁት። ወዳጆች መከራ ውስጥ ስንሆን በመከራችን ላይ ትንታኔ የሚሰሩ በቀመር በፍልስፍና በቴዎሎጂ የሚያሰቃዩን ብዙ ሰዎች አሉ። እግዚአብሔር ኃጢአትን ይቀጣል። አዎ ይቀጣል። ኃጢአተኛውን ግን በምህረት ይቀበለዋል። አሜን ነው ወይ? አሜን ነው ወይ? እግዚአብሔር ለደከሙ ለትሑታን በፊቱ ለሚዋረዱ የጸጋው ባለጠግነት የተትረፈረፈን ምህረቱ እስከ 1000 ትውልድ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ቁጥር 16 የሚነግረን ይህንን ነው። ዓለሙን ሁሉ እንዲሁ ስለወደደ። ዓለሙን ሁሉ። ዓለም ውስጥ ማን ያለው? ወንበዴ፣ ማጅራት መቺ፣ ሌባ፣ አመንዝራ፣ አታላይ እግዚአብሔር ወደደ ይላል። በዚህ ዘመን እግዚአብሔር በዓለም ላይ የሚፈርደው ለምንድን ነው ካላችሁ፣ ዓለም ለኃጢአት የቀረበውን መስዋዕት አልቀበል ስላለች፣ ኢየሱስን አልቀበልም አለች። የእግዚአብሔር ቁጣ የበረደው ኢየሱስ ላይ ነበረ። ሰው መሸሸግ የሚችለው ከእግዚአብሔር ቁጣ ማምለጥ የሚችለው ኃጢአተኛ ሁሉ የሚድነው ኢየሱስ ውስጥ ገብቶ ነበር። ሰዎች ግን ኢየሱስን ገፉት፣ አልተቀበሉትም። ስለዚህ የእግዚአብሔር ቁጣ ያገኛቸው። እነዚህ ሰዎች እግዚአብሔርን የተረዱት ገንጥለው ነው። በግማሽ እውነት ነው። ስለ ምህረቱ አንድም የጠቀሱት ክፍል የለም።
የተናገሩት ነገር የለም። ቃላቸው ያምራል። የጥበብ መጽሐፍ ነው የሚባለው መጽሐፉ ራሱ። ንግግራቸው ያጓጓል። ግን ስለ እግዚአብሔር ምሕረት የተጻፈ ነገር የለም። የምሕረቱ መገለጫዎች ነን። አሜን። እኛ የቁጣው ልጆች አይደለንም። የምሕረት መገለጫዎች ነን። እግዚአብሔር ይማረው። አሜን ይበልስ። መቀየር ነበረበት። ሁለተኛው የነዚህ ሰዎች አቋም እዛ ላይ የሚያበቃ አይደለም። ኢዮብን ያለ ኃጢአት የሚሰጥ ነው። እዛው ምዕራፍ 22 ከቁጥር 5 እስከ 9 ክፋትህ የበዛ አይደለምን? ለኃጢአትህ ፍጻሜ የላትም። የወንድሞችን መያዣ በከንቱ ወስደሃል፣ የእርዘኞችንም ልብስ ዘርፈሃል፣ ለደካማ ውሃ አላጠጣህም። ኧረ ከሰይጣን የበረቱ ከሳሾች ናቸው እነዚህ። ሰይጣን የዚህን ያህል አልከሰሰውም ኢዮብን። ወዳጆቼ እግዚአብሔር ያድናችሁ። አሜን ነው ወይ? እግዚአብሔር ያድንህ። በጣም ከባድ ከሳሾች ናቸው። በቁስል ለተመታ ሰው፣ በገል ሰውነቱን ለሚያክስ ሰው፣ ሁሉን ላጣ ሰው የእርዘኞችን ልብስ ዘርፈሃል፣ ለደካማ ውሃ አላጠጣህም፣ ለረሃብተኛ እንጀራ ከልክለሃል። በክንድህ የበረታ ምድርን ገዛ፣ ከበርቴውም ሰው ተቀመጠባት። መበለቲቱንም አንዳች አልባ ሰዷታል፣ የድሃ አደጎችንም ክንድ ሰብሯል። ስለዚህ አሸክላ ከቦሃል፣ ድንገተኛ ፍርሃት ውጦሃል ብለው ፈረዱበት። ምን አይነት ቴዎሎጂ ነው የሰሩት? ከባድ ሰዎች። አንድም የማጽናናት ቃል አልተናገሩም ለኢዮብ። አንድ ፈልጋችሁ አታገኙ። አንድ የማጽናናት ቃል የለም። በ42 ምዕራፍ ውስጥ አይዞ እግዚአብሔር ይረዳሃል፣ ለበጎ ነው፣ ትወጣለህ፣ ያድሰሃል፣ እንደገና ትቆማለህ የሚል አንድም የመጽናናት ቃል አልሰጡትም። ሰው ቢሰብርህም የሚጠግንህ እግዚአብሔር ካንተ ጋራ ነው። እግዚአብሔር እንደ ሰው አይደለም። አባትህ እንደ ሰው አይደለም። ፈረዱበት። ኢዮብ በዚህ ውስጥ የሚያልፈው የነዚህን ሰዎች አስተምሮም ለመቀየር ጭምር ነው። ኢዮብ እኮ ላብራቶሪ ውስጥ የገባች አይጥበሉት። በቃ የወደዱትን እያረጉ ሰርጀሪ እየሰሩ የሆነ መድኃኒት እየወጉ የሆነ ነገር እያረጉ እንደሚመራመሩባት ማለት ነው። እንደዛ ነው የሆነው ወዳጆች። የመጨረሻውን ልናገር። የኢዮብ ትርፍ ምን ነበር? ኢዮብ 42 እንደዚህ ይላል። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወኩ። መቼ? እግዚአብሔር በእኛ ህይወት ላይ ሁልጊዜ ለዋላዊ ነው። ለምን አይባል? የመጨረሻው መልስ ይሄ ነው። ለምን ውስጥ ያላችሁ ሰዎች እግዚአብሔር ሁሉን ታደርግ ዘንድ ቻይ እንደሆንክ በወደዳቸው ሰው ህይወት ውስጥ፣ በጻድቃን ቤት ውስጥ፣ በጻድቃን ኑሮ ውስጥ፣ በጻድቃን ጤና ውስጥ እግዚአብሔር ሁሉን ያደርግ ዘንድ ቻይ ነው። ክብር ለእግዚአብሔር ይሁን። ሐሳቡን በእኛ ያደርጋል። ሐሳቡን ባንቺ ያደርጋል። ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀንም ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅሃለሁ፣ አንተንም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ
አየች። በጣም የሚገርም ነው። ከምቾታችን ይልቅ እግዚአብሔርን የሚያሳየን መከራችን ነው ለካ። ነገር ሲሳካ፣ ነገር ሲደላደል፣ ከሀገር ስንዞር፣ የወደድነው መርጠን ስንበላ፣ ጤናችን ሁሉ ሙሉ ሲሆን፣ በፈለግንበት ቦታ ተኝተን እንቅልፍ ሲወስደን፣ የዛኔ ነው እግዚአብሔር ትልቅ የሚመስለን። ወዳጆች አይደለም፣ እሱ የመስማት ያህል ነው። መከራችሁ እግዚአብሔርን የምትዳስሱበት ነው። የሸፈናችሁ ሁሉ ገለል ብሎ በአካል ከሱ ጋር የምትገናኙበት ነው። እናንተና እግዚአብሔር ብቻ የምትሆኑበት ነው። ክብር ለእግዚአብሔር ይሁን። ያዕቆብም ይላል ሚስቶቹን፣ ልጆቹን፣ ከብቶቹን ካሻገረ በኋላ በያቦቅ ወንዝ ማዶ አደረ። ማን መጣ? ብቻህን ስትሆን እግዚአብሔር ይመጣል። ለምን ብቻዬ ነው እንኳን አትበል፣ እግዚአብሔር ይመጣል። ለምን ይሄና ያ ሄደ ብለህ በስኳር አትያዝ፣ በጨጓራ አትቃጠይ እህቴ። በማይታየው ነገር ውስጥ የሚታይ ሌላ ነገር አለ። እግዚአብሔር ቅርብ ነው። አምላክ ቅርብ ነው። ምንድነው የጎደለ? ገንዘብ ነው? ጤና ነው? ልጅ ነው? ምንድነው የጎደለባችሁ ወዳጆቼ? ምንድነው ለምን ውስጥ የከተታችሁ? ምንድነው ህይወታችሁን ያዘን ያደረገው? በሄደው ነገር ቦታ የመጣ ሌላ ነገር አለ። አሜን። በሄደው ነገር ቦታ የመጣ ሌላ ነገር አለ። እሱ እግዚአብሔር ይባላል። እግዚአብሔር መጥቷል። ወደ ቤትሽ እግዚአብሔር መጥቷል። በመከራሽ ላይ እግዚአብሔር መጥቷል። በጉለትሽ ላይ እግዚአብሔር መጥቷል። እረ ኢየሱስ ያድናል። መልእክቴን ስጠቀልል እግዚአብሔር እንዲህ አለው ለኤልፋዝ፣ አሁንም እንግዲህ 7 ወይፈኖችና 7 የአውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠል መስዋዕት ስለ ራሳችሁ አሳርጉ። ባሪያዬ ኢዮብም ስለ እናንተ ይጸልያል። እኔም ስንፍና እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና አላቸው። ሰይጣን ከዚህ በኋላ ወደ ኢዮብ አልተላከም። እግዚአብሔር የላከው የኢዮብን ባልንጀሮች ምን እንዲያደርግላቸው በረከታችሁ የሚለቀቀው ለሰበሯችሁ ስትጸልዩ ነው። ለሰበረ መጸለይ ህመም አለው ይገባኛል። ግን የእግዚአብሔር በረከት የተሰወረው እሱ ውስጥ። ላስጨነቋችሁ፣ ግራ ላጋባችሁ ምህረት ስጡ። አሜን አሜን። ይቅርታ ስጡ፣ ጸልዩ፣ ባርኩ። በለመናችሁ ውስጥ እግዚአብሔር ይታያል።